ምክንያታዊ አስተሳሰብ የተላበሱ አዎንታዊ አሳቢና ሀገር ወዳድ ወጣቶችን መፈልፈል ዋና ዓላማው አድርጎ ለሀገር እድገት ከፍታ የበኩልን አስተዋጽኦ ለማበርከት ላይ የተመሰረተው ኢትዮ ምክንያታዊ ወጣቶች ማህበር ከአማራ ክልል ዩኒቨርሲቲዎች አካዳሚክ ቴክኒክ ባለሙያዎች ማህበር ጋር የጋራ ለመስራት ተፈራርመዋል። የኢትዮ ምክንያታዊ ወጣቶች ማህበር ዋና ስራ አስኪያጅ ወጣት ተስፋውን ጥላውና የአማራ ክልል ዩኒቨርሲቲዎች አካዳሚክ ቴክኒክ ባለሙያዎች ማህበር ፕሬዝዳንት አቶ ቢራራ መላኩ ሁለቱ ማህበር በጋራ በሚሰራባቸው ጉዳዮች ላይ በመነጋገር የካቲት 13 2018 ዓ.ም የጋራ ፊርማቸውን አሳርፈዋል። የኛ በአማራ ክልል የሚገኙ ዩኒቨርሲቲዎች አካዳሚክ ቴክኒካል ባለሙያዎች ማህበር ከኢትዮ ምክንያታዊ ወጣቶች በጎ ፈቃድ ማህበር ጋር በጋራ ለመስራት የጋራ የትብብር ስምምነት ተፈራርመናል። ይህም በጋራ ማህበረሰቡን ተጠቃሚ የሚያደርጉ ተቋማትንም ተጠቃሚ የሚያደርግና እንዲሁም የማህበሮቹን አባላት ተጠቃሚ የሚያደርጉ ተግባራትን በጋራ ለማከናወን ጠቅለልና አጠር ያለ ስምምነት ተፈራርመናል። በቀጣይ እያሻሻልን በጋራ እየተነጋገርን የምናከናውናቸው ይሆናል። አመሰግናለሁ። እሺ አቶ ቢራራን ከልብ አመሰግናለሁ። እንግዲህ ዛሬ የኢትዮ ምክንያታዊ ወጣቶች የበጎ ፍቃድ ማህበር በአማራ ክልል የሚገኙ ዩኒቨርሲቲዎች አካዳሚክ ቴክኒክ ባለሙያዎች ማህበር ጋር የጋራ ስምምነት ተፈራርሟል። ወንድሜ አቶ ቢራራ እንደተናገረው እንግዲህ ውሉ ዋና ዓላማም ማህበረሰባዊ ግልጋሎት መሰረት ላይ ያደረጉ ማንኛውም አይነት ሁነቶች ላይ በጋራ ለመስራት ነው ውል የፈጸምነው። ሀገርን ወገንን ይጠቅማሉ በሚባሉ ሁነቶች ላይ በጋራ አብረን የምንሰራባቸው መንገዶች ሰፊ ወይም ክፍት በማድረግ በጋራ እንቅስቃሴ ለማድረግ ከዛሬውኑ እንግዲህ በፊርማችን አረጋግጠናል ማለት ነው። የፊርማችን ወይም ደግሞ ይህ የውል ሰነድ ለ5 ዓመት የሚቆይ የውል ሰነድ ነው የተፈራረመ። ኢትዮ ምክንያታዊ ወጣቶች የበጎ ፍቃድ ማህበር በጣም ሰፊ የሰው ኃይል ያለው እምቅ ችሎታ ያላቸው እና የተለያየ ልምድ ያላቸው ወጣቶች የሚገኙበት በተለይም በሀገር አቀፍ ደረጃ ከ60 ሺህ በላይ ወጣቶችን ያካተተ ማህበር ነው። በአማራ ክልልም 15 ሺህ በላይ ወጣቶችን አካቶ ነው እንቅስቃሴ ያለው። ስለዚህ የፈጸምንበት ማህበር ደግሞ በአማራ ክልል የሚገኙ ዩኒቨርሲቲዎች አካዳሚክ ቴክኒክ ባለሙያዎች ማህበር ነው። ይህ ማህበር ደግሞ በሀገር አቀፍ ደረጃ በጣም ትልቅ እና ገናና ዩኒቨርሲቲዎች የሚገኙበት እና የነዛ ውስጥ የሚሰሩ ባለሙያዎችን ያካተተ ትልቅ ጥምረት ነው። ስለዚህ የኛ ማህበር ከእንደነዚህ አይነት ስመ ገናና ትልቅ እውቀት ያላቸው አቅም ያላቸው ሀገርን የሚገነቡ ሰዎች ጋር ግንኙነት አድርጎ ማህበር መመስረት በጣም ትልቅ ነገር ነው ለኛ። እኛ እነሱን እንደምርኩዝ አድርገን በጋራ ሆነን የምንሰራቸው ስራዎች ይኖረናል። ይህን ስራ ደግሞ ወደ እንቅስቃሴ ስንገባ በሀገር አቀፍ ደረጃ ትልቅ ተጽዕኖ ማምጣት የምንችል አቅም ያለን ሰዎች እንሆናለን ወይም ማህበር እንሆናለን ማለት ነው። እንግዲህ በቅርብ ጊዜ በሀገር አቀፍ ደረጃ ትልቅ ለውጥ የሚታይ ይሆናል። ባህር ዳር ላይ በተካሄደው የሁለቱ ማህበር የፊርማ ስነ ስርዓት ላይ ኢትዮ ምክንያታዊ ወጣቶች በጎ ፍቃድ ማህበር አማራ ክልል ቅርንጫፍ አስተባባሪ ወጣት ፍርድ ያውቃል መብራትና የአማራ ክልል ዩኒቨርሲቲዎች አካዳሚክ ቴክኒክ ባለሙያዎች ማህበር ዋና ጸሐፊ እንዲሁም ሌሎች የባለድርሻ አካላት ተገኝተዋል። የኢትዮ ምክንያታዊ በጎ ፍቃድ ወጣቶች ማህበር የአማራ ክልል ተወካይ ነኝ። እንግዲህ ዛሬ የአማራ ክልል ዩኒቨርሲቲዎች አካዳሚክ ቴክኒካል ባለሙያዎች ማህበር ጋር በጋራ በቀጣይ 5 ዓመት ለመስራት ውል ተያይዘናል። ይህ ስናደርግ እንግዲህ በአማራ ክልል በርካታ ዩኒቨርሲቲዎች አሉ። ኦልሞስት ከ10 በላይ ዩኒቨርሲቲዎች ያሉ ይመስለኛል። ከነዚህ ዩኒቨርሲቲዎች ጋር በቀጣይ በቴክኖሎጂ ሊሆን ይችላል፣ በጤና፣ በግብርና፣ በትምህርት እነኚህን ነገሮች በጋራ ለመስራት ውል ይዘናል። እነኚህ ስናደርግ እንግዲህ ዩኒቨርሲቲዎች ሰፊ የሆነ የእውቀት አውድማ ናቸው። ይህን ለመጠቀም ደግሞ ከኛ ወጣቶች በርካታ ወጣቶች አሉን በተለያየ ሙያ ዘርፍ አቅም ክህሎት ያላቸው እነሱን በጋራ በማድረግ ቀጣይ ትልቅ የሆነ ስራ የምንሰራበት ድል ይኖራል ብዬ አምናለሁ። ዩኒቨርሲቲ ማለት አንደኛው ተግባሩ የማህበረሰብ አቀፍ ተግባር ነው። የኛ በጎ ፍቃድ ማህበር ደግሞ ትልቁ ስራው ማህበረሰብ ተኮር ነው። ይህን ስናደርግ በጋራ በምንሰራባቸው ዩኒቨርሲቲዎች አካዳሚክ ጎን ለጎን ማህበረሰብ አቀፍ በሚሰሩበት ስራ የኛም ደግሞ የተሻለ እውቀትም አቅሙም ስላለን በዚህ ዙሪያ ለመስራት ሰፊ እድል ይኖራል ብዬ አምናለሁ። ይህ በእንዲህ እንዳለ ሪዲም ዘ ጀነሬሽን በተባለ ግብረሰናይ ድርጅት የገንዘብ ድጋፍና
በተጽዕኖ ፈጣሪ ኢትዮጵያዊ ብሔራዊ በጎ ፈቃደኛ ወጣቶች የተመሰረተው ኢትዮ ምክንያታዊ ወጣቶች በጎ ፈቃድ ማህበር በመላ ሀገሪቱ ካሉ ከ60 ሺህ በላይ ወጣት አባላቶች ጋር እንዲሁም ከአጋር አካላት ጋር በጋራ በመሆን በመላ ሀገሪቱ የምክንያታዊነት ንቅናቄ ለማድረግ ዝግጅት ላይ መሆኑን አስታውቋል።